ሞጂ ይላል ማይ ሪቨር ቦይ። ባይ ዘ ዌይ ጋይስ ታሪኬ የጀመረው መቀሌ ውስጥ ነው። ከመስቀሉ ግርጌ በአጋጣሚ አይደለም መወለድ ማደጌ። መዝሙሩን ቀጥሉበት። ሞጂንም ደግሞ ሰምተነው እስቲ እንመለስ። ስፖርታ የድሽታጊና መንፈስ ለአንተ መቼም የሚናገርክ በየቀኑ የትግራይ እናቶች እንባ እንፖስታለን ካላየው ወይ ህወሓት ደጋፊ ነኝ የምትል ከሆነና ከኔ ጋር ዲቤት ምናምን የምትፈልግ ከሆነ የሆነ ፕላትፎርም ይዘጋጅ። ህወሓትን አሽቀንጥሮ መጣልና አየህ ሞጂ፣ እኔ አስጎብኝ ነኝ። ፖለቲካችሁ ምንም አይመለከተኝም። ምርጫ መምረጥም የማልወድ ሰው ነኝ። ገባህ? ግን እንደዚህ እናጠፋለን እንጠፋለን ስትባባሉ ማለት ነው። ኦፍኮርስ መጀመሪያ መከራ የምታወርዱት የትግራይ የሁሉም ኢትዮጵያውያን እናቶች ላይ ነው። ከዛ ቀጥሎ ደግሞ ቅድሚያ የሚመታው ማለት ነው የኛ ቢዝነስ ነው፣ ቱሪዝሙ ነው። ገባህ አይደል? ለዛ ነው ኢን ኤኒዌይስ ቫይለንስ አልደግፍም እምልህ። ደግሞ ህወሓት ከኔ በላይ ለአንተ ትቀርባለች። አንተ ከሆነ ህወሓት አንተ ነህ ከነሱ ጋር አፈር ስትልስ ስትዋደቅ ስትጋደል የነበርከው አንተ ነህ፣ እኔ አይደለሁም። ገባህ አይደል? ደሞስ ከነ ደብረጽዮን ጋር ይህን የመሰለ ፍቅር እንዴት ውሃ ሊበላው ቻለ? በስልጣን ተጣልታችሁ እኮ ነው፣ ሌላ እኮ አይደለም እኮ። እና ስልጣን ተከፋፈሉ፣ ሰላማችንን ስጡን፣ እኛ ሰርተን እንብላበት ነው ያልኩት። በዛ የሚገርመው ነገር ያው ቢግ ቦስ እዚህ መጥቶ የሆነ ስልጣን ተሰጠው፣ ተረጋጋ አይደል? እና ደብረጽዮንን አምጥታችሁ ትንሽ የስልጣን ነገር ሰጥታችሁ ለምን አታረጋጓቸውም? በሰላም ሰርተን እንድንኖር ማለት ነው። ገባህ አይደል? ቅድሚያ የሚመታው ቢዝነስ ቱሪዝሙ ነው። ከዛ ደግሞ ስፒል ኦቨር የሚባል ነገር ማሰብ አለበት። ስፒል ኦቨር ኢፌክት ማለት ቱሪዝሙ ሴክሽን ከተመታ ስፒል ያደርጋል ወደ ሌሎቹ ቢዝነሶች። ምክንያቱም ቱሪዝም አንዱ የሀገሪቱ ትልቅ የዶላር ምንጭ ስለሆነ ማለት ነው።